ስሜ አስማ ሁሳም ይባላል። የመጣሁት ከኢራቅ ስደተኛ ነኝ። ዛሬ ጥሪ ተደርጎልን የመጣ ነው እዚህ ቤተ መንግስት። ጥሪው ስለተደረገልን በጣም እናመሰግናለን። ስፔሻሊ ፕራይም ሚኒስተር ዶክተር አብይ አህመድ ያው እዚህ ያሉት ስደተኛ ሁሉ ስደተኛ መስሎ አይታያቸውም። ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው። የመኔዎች አሉ፣ ኢራቅ አለ፣ ሶሪያ አለ፣ ሱዳን አለ። ሁሉም ደስተኛ ናቸው። ስሜ ጀሚል በሰም እኔ ከሱሪያ መጣ። እኔ በጣም ደስ ይለኛል። ማያቱ ቤቱ ራሱ የሚያምር ነገር ሁሉም እኛ አየሁ። የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ይላል። በጣም በሰላም የሚቀበሉ ሰው እንግዳ የሀበሻ ክብር ለሰው ሌላ ሀገር አላየሁም። እኔ ሀበሻ ሰው በጣም ያክብራል። ውጪ ዜጋ ምናምን በጣም ክብር ያርጋሉ። በጣም በቃ እንደ ቤተሰብ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይጠይቅም። በቃ እንደ ቤተሰብ እንደ ሀገር የምትኖር ነጃት ሁሴን ሐሰን እባላለሁ። የኖር ሱዳን ስደተኛ ነኝ። ሱዳንም ኢትዮጵያም አንድ ነች። አቅፋ እዚህ ጋር ቁጭ አረገችን። ለዚህ ያበቃችን ኢትዮጵያ ነች። ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለ ነው ኢትዮጵያ ምድር ላይ ነው። በዓለም ደስ ይለኛል። እዚህ ይሄ አገሪ በቃ የሚሰማኝ ነገር አገሪ እኔ እዚህ ምን ኖሮ 11 አመት ኢትዮጵያ ማለት ባይ ዘ ዌይ ዜግነቴ ሱዳን ስለሆነ አይደለም። ብዙ ነገር አለ፣ ብዙ ነገር አሳልፌያለሁ ኢትዮጵያ ላይ። ምን ብትለኝ ስትራብ የማይፈልግ ህዝብ ነው፣ ስትጠማ የማይፈልግ ህዝብ ነው። ይሄ ሁሉ ስደተኛ ተቀብሎ እያኖረ ነው ያለው። ገባክ? አላህ እድሜውን ያርዝምላት። ፕራይም ሚኒስተር ዶክተር አብይ አህመድ በጣም ትልቅ ነገር ነው ያደረገ ያለው በአሁን ሰዓት ላይ። ለምን ስደተኛ መቀበል ማለት ትልቅ ነገር ነው። ጠቅላይ ሚኒስትር አባት ነው። አባት በሩ ከፍቶ ልጆቹ ሲቀበል አላህ እድሜን ያስረዝመው። አባቴ ቤት እንደሚሄድ እንደ የመን ስሜቱም ስላመጣህልኝ ፈጣሪ ይጠብቅህልን፣ ወደ ላይ ያርገ ከፍ አርጎ ያሳየን። በጣም ደስተኛ ናቸው። ሁሉ አንድ ላይ ያፈጠሩ እየበሉ